ሰባተኛው ሀገር አቀፍ የሰላም ኮንፈረንስ በቤንሻንጉል ጉሙዝ ክልል አሶሳ ከተማ ተካሄደ። የኢትዮጵያ ሃይማኖት ተቋማት ጉባኤ ሃይማኖቶች ለአንድነትና ለአብሮነት በሚል መሪ ሀሳብ የሰላም ኮንፈረንስ ከሃይማኖት አባቶች፣ ሀገር ሽማግሌዎችና ተጋባዥ እንግዶች ጋር ጉባኤውን አካሂዷል። የጉባኤው ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ በዚህ ወቅት እንዳሉት እንደ ሀገር ዘላቂ ሰላም ለማስፈን የሃይማኖት መሪዎችና የሀገር ሽማግሌዎች ሚናቸው ከፍተኛ ነው ብለዋል። ሰላምን መጠበቅ ከእያንዳንዱ ዜጋ የሚጠበቅ የዕለት ተዕለት ተግባር እንደሆነ ገልጸው ህብረ ብሔራዊ አንድነት ለመፍጠር የሃይማኖት አባቶች ከፍተኛ ኃላፊነት እንዳለባቸው አብራርተዋል። አክለውም በኢትዮጵያ ሰላምን ለማጽናትና የወንድማማችነት ድልድይ ለመገንባት የሃይማኖቶች እኩልነት አብሮ የማጠናከር ስራ እየተሰራ ይገኛል ብለዋል። ሃይማኖቶች ለሰላምና ለህዝቦች አብሮነት ያላቸውን አስተምሮ በመጠቀም ለዘላቂ ሰላም ግንባታና ሀገራዊ የልማት ስራዎች ግንባር ቀደም ተሳታፊ መሆን እንዳለባቸው ተናግረዋል። የሃይማኖቶች አስተምሮት ለሰላም እሴት ግንባታና ለህዝቦች አብሮነት መጠናከር ልንጠቀምበት ይገባልን ብለዋል። የሃይማኖት ከባድ ደርበው በህዝቦች መካከል ግጭት ለማስነሳት የሚሞክሩ ግለሰቦችን በማውገዝ የሃይማኖት መቻቻልና አብሮነት በሚሰብኩ ጉዳዮች ላይ ትኩረት አድርገን መስራት አለብን ያሉት የቤንሻንጉል ጉሙዝ ክልል ምክትል ርዕሰ መስተዳድር አቶ ጌታሁን አብዲሳ በበኩላቸው የሃይማኖት ተቋማት ጉባኤ በየአካባቢው በመንቀሳቀስ በህዝቦች መካከል ያለው አብሮነትን ለማስቀጠልና የሰላም አስፈላጊነት ህብረተሰቡ እንዲገነዘብ የሚደረግ ጥረትን ገልጸዋል። ሃይማኖቶች የሰላም እሴት ባለቤት መሆናቸውን የገለጹት አቶ ጌታሁን በሰላም ግንባታና በልማት ስራዎች ላይ ያላቸው ተሳትፎ ማጠናከር እንደሚጠበቅባቸው ጠቁመው ለሁለት ቀናት በሚቆየው መድረክ ሰላምን ይበልጥ ለማስረጽ የሃይማኖቶች ሚናና ተያያዥ ጉዳዮች ዙሪያ ምክክር እንደሚካሄድም ይጠበቃል። በ3887 በላይ ተጎጂዎች ላይ በሰው የመነገድ ወንጀል በፈጸሙ 11 ግለሰቦች ላይ ክስ ተመሰረተ። በኢትዮጵያ፣ ሶማሊያ፣ ኤርትራ፣ ሱዳንና ሊቢያ የሚደርስ በሰው ልጆች የመነገድ የወንጀል ሰንሰለት በመዘርጋት በተጠረጠሩ 11 ተከሳሾች ላይ የፌዴራል አቃቤ ሕግ ክስ መስርቷል። በፌዴራል ከፍተኛ ፍርድ ቤት የተደራጁ ወንጀሎች ጉዳዮች ችሎት በተመሰረተው ክስ በወንጀል ቡድን መሪነት በተጠረጠረ ይትባረክ ዳዊት ጳውሎስና ሌሎች 11 ተከሳሾችም ተካተዋል። ተከሳሾቹ በሰው ልጆች በመነገድ ሀብት ለማፍራት በማሰብ የተደራጀ የሰው ንግድ ወንጀል ቡድን በመመስረት ከኢትዮጵያ፣ ሶማሊያና ኤርትራ ዜጎችን በመመልመል ወደ አውሮፓ እናሻግራቸዋለን በማለት በሱዳን በኩል ወደ ሊቢያ ኢመደበኛ በሆነ ሁኔታ በማጓጓዝ በሊቢያ ባህሮችን በማገት ገንዘብ ሲሰበስቡ ቆይቷል ተብሏል። ክስ የቀረበባቸው ተከሳሾችና ሌሎች ያልተያዙ በጋራ በመሆን ቁጥራቸው 3887 የሚሆኑ ተበዳዮች ከሚኖሩበት አካባቢ በመመልመል በተለያዩ የጉዞ መንገዶች ወደ ሊቢያ እንዲገቡ በማድረግ በቁፍራ፣ በነስማ፣ በሰሃ፣ በታዜቦርና በአጅባዲያ አካባቢ በሚገኙ ሰዎች ማሰቃያ መጋዘኖች በመሰብሰብ ገንዘብ እንዲከፈላቸው ሲያሰቃዩ እንደነበረ እንዲሁም ተጎጂዎች ለሌሎች አዘዋዋሪ ሲሸጡ ወይም ሌሎች አዘዋዋሪ ሲገዙ እንደነበረ በክሱ ተካቷል። ተከሳሾች ወደ ተበዳይ ቤተሰቦች ስልክ በመደወል የስቃይ ድምጽ ቅጂ ለቤተሰብ በመላክ ከእያንዳንዱ ተጎጂ ቤተሰብ በአማካይ እስከ 750 ሺህ እስከ 1,500,000 ብር እንዲከፍሉ ሲጠይቁም ቆይተዋል። ተከሳሾቹ በዚህ አድራጎታቸው ከ2015 እስከ 2018 ዓ.ም ታህሳስ ወር ድረስ ብቻ ከ3887 ተበዳዮች ቤተሰቦች 4,25,104,797 ብር መሰብሰባቸው በክሱ ቀርቧል። ተከሳሾች የግል ተበዳዮች በዕዳ መያዣነት ይዘው ባቆዩባቸው ወቅት 133 ተጎጂዎች ህይወት ያለፈ ሲሆን 76 ሴት ተጎጂዎች ተገደው የተደፈሩ መሆኑ የተረጋገጠ መሆኑ በክሱ ዝርዝር ተካቷል። በአጠቃላይ በተከሳሾች ላይ ከባድ በሰው ልጅ መነገድ ወንጀል፣ በወንጀል የተገኘ ንብረትን ህጋዊ አስመስሎ ማቅረብ፣ ወንጀልን ያለ ፍቃድና የባንክ ስራ መስራት በድምሩ 16 ክሶችም ቀርቦባቸዋል። ተከሳሾች ላይ ክስ ሊቀርብ የቻለው የፌዴራል ፖሊስ፣ የፌዴራል አቃቢ ሕግና ብሔራዊ መረጃና ደህንነት ተባባሪ ከሆኑ ሀገራትና ከግብረሰናይ ድርጅቶች ጋር በመተባበር ባደረጉት የተቀናጀ የወንጀል መረጃ ልውውጥ አማካኝነትም ነው። የፌዴራል የፍትህ ህብረተሰቡ ከመሰል ወንጀል ራሱን እንዲጠብቅና ወንጀል ተፈጽሞ ሲገኝ እንዲያሳውቅም ጥሪውን አቅርበዋል። አድማጮቻችን ጄኤፍኤ 106.7 ላይ ትገኛላችሁ። የምሽት ዜናዎች አሁንም ወደ እናንተ መድረሳቸውን ቀጥለዋል። ኢራን የ270 ቢሊዮን ዶላር የጦርነት ካሳ ጠየቀች። በኢራንና በአሜሪካ እስራኤል ጥምረት መካከል የተቀሳቀሰው ጦርነት በኢራን ኢኮኖሚ ላይ ከፍተኛ ውድመት እያስከተለ ይገኛል። የኢራን መንግስት እስካሁን በደረሰው ጥፋት ሰበብ የ270 ቢሊዮን ዶላር የካሳ ክፍያ እንዲፈጸምለት መጠየቁ ተሰምቷል። የካቲት 28 ቀን 2026 የተጀመረው የጦርነት ተከትሎ የኢራን የነዳጅና የጋዝ ተቋማት የኃይል ማመንጫዎች
ድልድዮችና ዓለም አቀፍ የአየር ማረፊያዎች በከፍተኛ ሁኔታ መውደማቸው ተገልጿል። የኢራን መንግስት ቃል አቀባይ ፋጥማህ ሙሃጃሪን እንደገለጹት በሀገሪቱ መሰረተ ልማት ላይ የደረሰው ጉዳት ለመጠገን ዓመታት የሚወስድ ሲሆን ካሳው በድርድር ወቅት እንደ ዋና ጥያቄ እንደሚቀርብ ማሳውቀዋል። ከውጊያው በተጨማሪ ለ7 ሳምንታት የተጣለው የኢንተርኔት እገዳ በየቀኑ $80 ሚሊዮን ተጨማሪ ካሳ እያስከተለም ይገኛል። ኢራን በሆርሙዝ የባህር ሰርጥ በኩል የሚያልፉ መርከቦች ላይ የጦርነት ካሳ የሚሆን ታክስ ለመጣል እያሰበች መሆኑን የገለጹት የኢራን ባለስልጣናት መብቶቻቸው ካልተከበረ ጦርነቱን እንደሚቀጥል መዛታቸው አልጀዚራ ዘግቧል። ሩሲያ የቻይናን የኃይል አቅርቦት እጥረት እንደምትተካ አረጋገጠች። በመካከለኛው ምስራቅ የተቀሰቀሰ ጦርነት ቁልፍ በሆነው የሆርሙዝ ባህር መስመር ላይ የንግድ መርከቦች እንቅስቃሴን አስተጓጉሏል። ይህን ተከትሎ ሩሲያ ለቻይና የምታቀርበው የኃይል አቅርቦት ለማሟላት ዝግጁ መሆኗን አስታውቃለች። በቤጂንግ የ2 ቀናት ይፋዊ ጉብኝት እያደረጉ ያሉት የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዛሬ በሰጡት መግለጫ ሀገራቸው ለቻይናም ሆነ ከሩሲያ ጋር ለመስራት ፍላጎት ላላቸው ወገኖች የተፈጠረው የኃይል አቅርቦት ችግር ያለምንም ጥርጥር እንደምትተካ አረጋግጠዋል። ሚኒስትሩ ከፕሬዝዳንት ሺጂፒንግ ጋር በነበራቸው ቆይታ የሁለቱ ሀገራት ግንኙነት በማንኛውም ማዕበል የማይናወጥ መሆኑን ገልጸዋል። የጥብቅ ወዳጅነት ለዓለም መረጋጋትና ሰላም ለሚሹ ወገኖች ሁሉ ከጊዜ ወደ ጊዜ ወሳኝ እየሆነ መምጣቱን አስረድተው ሞስኮና ቤጂንግ ለዓለም መረጋጋት የሚጫወቱት ሚና ከፍተኛ መሆኑን ሚኒስትሩ አብራርተዋል። በተጨማሪም የሩሲያው ፕሬዝዳንት ቭላዲሚር ፑቲን በቀጣይ ወራት በቻይና ይፋዊ ጉብኝት እንደሚያደርጉ ይጠበቃል።